የሮሜ ምዕራፍ 9ን መልእክት በምንመለከትበት ጊዜ ቁጥር 14 ላይ እንዲህ ሲል ይናገራል። እንግዲህ ምን እንላለን? እግዚአብሔር ያዳላል ማለት እንችላለን? እግዚአብሔር ያዳላል ማለትስ ከቶ አንችልም ይላል። እንግዲህ ምን እንላለን? ጳውሎስ አሁንም በዚህ መልእክት ውስጥ ይህንን መጠይቅ እንዲጠይቅ ያደረገውን ነገር ብንመረምር የምናገኘው አንድ እውነት አለ። በሮሜ ምዕራፍ 9 ቁጥር 14 ላይ እንግዲህ ምን እንላለን የሚለውን ጥያቄ ጠየቀ። በዚሁ ምዕራፍ ቁጥር 11 ላይ የእግዚአብሔር ምርጫ በስራ ሳይሆን በጥሪ መሆኑን ለመግለጥ የርብቃን ልጆች ያነሳል። ታላቁ ለታናሹ ተገዥ ይሆናል። የያዕቆብንና የኤሳውን ጉዳይ ያነሳል። የያዕቆብና የኤሳውን ታሪክ ያነሳው የእግዚአብሔር ምርጫ በስራ ሳይሆን በጥሪ መሆኑን ለመግለጥ ነበር። በዚሁ በምዕራፍ 9 ቁጥር 16 ላይ ደግሞ ስለዚህ የእግዚአብሔር ምርጫ የሚገኘው በሰው ፈቃድና በሰው ስራ ሳይሆን በእግዚአብሔር ምሕረት ነው ይላል። የእግዚአብሔር ምርጫ የሚገኘው በሰው ፈቃድ በሰው ስራ ሳይሆን በራሱ በእግዚአብሔር ምሕረት ነው። ሁለቱም ክፍሎች በአንድ ላይ ሁለቱም ቁጥሮች ስናጣምራቸው የእግዚአብሔር ምርጫ በስራ ሳይሆን በጥሪ ከሆነ የእግዚአብሔር ምርጫ የሚገኘው በሰው ፈቃድ ወይም በሰው ስራ ሳይሆን በእግዚአብሔር ምሕረት ከሆነ እንግዲህ ምን እንላለን ይላል። ከማመስገን ውጭ፣ በእግዚአብሔር ስራ ከመደነቅ ውጭ፣ በእግዚአብሔር አሰራር ከመሸነፍ ከመደነቅ ከማመስገን ውጭ ምን ልንል እንችላለን? እንግዲህ ምን እንላለን? እግዚአብሔር ያዳላል ማለት እንችል ይሆን? አይ እግዚአብሔር ያዳላል ማለት አንችልም። እግዚአብሔር አያዳላም። ስለዚህ ወገኖች ሆይ እኛም በእግዚአብሔር ምርጫ እንጂ ከስራችን ሳይሆን ከእግዚአብሔር ጥሪ እንጂ ከስራችን ሳይሆን